ሰላም ቅዱሳን፣ የጌታ ጸጋና ሰላም ለሁላችሁ ይሁን። እንግዲህ ደግሞ እግዚአብሔር ረድቶን ድጋሚ ተገናኝተናል። ባለፈው ከጀመርነው ድፍረታችሁን አትጣሉ ከሚለው ክፍል የሚቀጥለውን ክፍል እናያለን። ያነበብነው ምንባባችን የዕብራውያን መጽሐፍ ምዕራፍ 10 ከቁጥር 33 እስከ ቁጥር 39 ያለውን ነበረ። እሱን ደግሜ አነብና እንቀጥላለን። እንደዚህ ይላል፣ ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል፣ ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። እግዚአብሔር ይመስገን። ባለፈው ሳምንት የዕብራውያንን መጽሐፍ በጥቂት ለማየት ሞክረናል። በተለይ ዕብራውያን የተባሉት ወገኖች የነበሩበትን ሁኔታ ለማየት ሞክረናል። ወደ ኢየሱስ ክርስቶስ መጥተው ጌታን ከተቀበሉ በኋላ ይከፍሉት የነበረውን ዋጋ፣ በተለይ በአይሁድ ይደርስባቸው የነበረውን ጫና አይተን ከዚህ ጫና አንጻር የዕብራዊው ጸሐፊ መከራቸውን ኮንሲደር እያደረገላቸው ያበረታቸው ያጽናናቸው ነበረ። በተለይ ቁጥር 32 እና ቁጥር 33 ላይ እዚህ ያነበብነው ምዕራፍ ቁጥር 33 እና 32 ላይ አስቡ፣ አስታውሱ ብሎ ሲያሳስባቸው የነበራቸው ነገሮች ነበሩ። የቀደመውን ዘመን አስቡ። ትናንት በጣም መልካም ትልቅ ተጋድሎ ያደረጋችሁበት ጊዜ ነበረ። ብዙ መከራዎች ውስጥ በብርቱ ተጋድሎ በብርቱ ጽናት አልፋችሁ ሳታፈገፍጉ ጨርሳችሁ ነበር። ትናንትናን አስታውሱ ይላቸዋል። ሁለተኛ ደግሞ እንድትበረቱ ከፊታችሁ የቀደሙ ዋኖቻችሁን አስቡ፣ በኑሯቸው ምሰሏቸው። አሁን ላላችሁበት መከራ የነሱ ሕይወት አቅም ይሆናቸዋል ይላቸዋል። ሶስተኛ ደግሞ የሁሉ መደምደሚያ የጽናትም ተምሳሌት ዋናው የሆነውን ኢየሱስ ክርስቶስን የእምነታችንን ጀማሪና ፈጻሚ ኢየሱስን ተመልከቱ፣ እሱን የጸናውን ኢየሱስን አስቡ ይላቸዋል። የምክርንም ቃል አስቡ እያለ ያበረታቸው ነበረ። እንዲሁ ሌላው ያየነው በነዛ ሁሉ መከራዎች ውስጥ ጸንታችሁ ጨርሳችሁ ነበረ። ለታሰሩት ራርታችሁ ነበረ። ንብረታችሁ ሲዘረፍ፣ ንብረታችሁ ሲወሰድባችሁ በጣም በደስታ የገንዘባችሁን ንጥቂያ በደስታ ቆጥራችሁ ነበረ ብለን አይተን ነበርና እግዚአብሔር ይመስገን። በእነዚህ ሁሉ ውስጥ አንድ አማኝ በክርስትና ሕይወት ውስጥ ፈተና ሲገጥመው ትናንትን እያሰበ ትናንት የረዳው ጌታ ለዛሬም ታማኝ እንደሆነ እያሰበ እንዲበረታ የሚያጸና ልዩ መልእክት ነው። እንበርታ ብለን ነበረ ባለፈው ሳምንት የጨረስ ነው። ዛሬ ካቆምንበትን ቀጥልና በተለይ ርዕስ አድርገን የሰየምነውን ድፍረታችሁን አትጣሉ የሚለውን እሱን ደግሞ እናያለን። ደግመን እናነባዋለን። ቁጥር 35ን እንግዲህ ምን ማለት ነው? ከዚህ በፊት እንደዚህ ከነበራችሁ፣ እንደዚህ ካሳለፋችሁ፣ ቀድሞ በነበረው ሕይወታችሁ ጀግንነትን፣ ድልን ባለፈው ዘመን እንደዚህ ካሳለፋችሁ አሁን ላይ ይላል እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ብሎ ያሳስባቸዋል። ትናንት እንዲህ ከነበረ አሁን ደግሞ እንዲህ ይሁን። ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላቸዋል።
የቀደመው ታሪካችሁ ጽናታችሁ እንዲህ ከሆነ እንዲህ አይነት የከበረ ህይወት ከነበራችሁ ታላቅ ብድራት ታላቅ ዋጋ ያንኛው ትርጉም ታላቅ ዋጋ ያለው መታመናችሁን አትጣሉ ይላቸዋል። እግዚአብሔር ይመስገን። ትናንት የነበራችሁን እምነት፣ ትናንት የነበራችሁን መደገፍ፣ ትናንትና የነበራችሁን ቦልድነስ፣ በክርስቶስ ላይ የነበራችሁን መተማመን አትጣሉ። እንደዚህ እያለ ያበረታቸዋል። ትናንት እንዲህ ከነበራችሁ ይህንኑ ያዙት፣ አትጣሉት። በእግዚአብሔር ፊት የምትቀርቡበትን ድፍረት ያዙ። ይሄ የዕብራውያን መጽሐፍ ስለዚህ ድፍረት ስለሚለው መታመን ስለሚለው ቃል በሌላኛው ምዕራፍ ላይ በመጀመሪያ ከዚሁ ከምዕራፍ 10 ቁጥር 19 ላይ እንደዚህ የሚለውን ቃል ደግመን እናንብብና እያብራራ ነው እንቀጥላለን። እንዲህ ይላል ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል ብሎ ድፍረት የምትለዋን ቃል ለመጀመሪያ ጊዜ አክቹዋሊ ከዚህም በፊት ተጠቅሞታል። ድፍረት የሚለውን ቃል ሲጠቀም ታያላችሁ። ወደ ቅድስተ ቅዱሳን በኢየሱስ ደም በኩል ለመግባት ድፍረት አግኝተናል። ድሮ የማይቻሉ ነገሮች አሁን ተችለዋል። በክርስቶስ ኢየሱስ በኩል ደፍረን በደሙ በኩል ወደ ቅድስተ ቅዱሳን ገብተን ነበረ። ምዕራፍ 4 ላይ ይሄንኑ ጠቅሶት ነበረ። ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ፣ በድፍረት እንቅረብ፣ በእምነት እንቅረብ፣ በመታመን እንቅረብ። ምን ለማግኘት? የሚረዳንን ጸጋ ባስፈለገን ጊዜ ደግሞ ምሕረትን እንድንቀበል። ምሕረት ሲያስፈልገን የእግዚአብሔርን ምሕረት ስንሻ ደግሞም የእግዚአብሔር ጸጋ እርዳታው ሲያስፈልገን እሱን ፈልገን ወደ ጸጋው ዙፋን ለመቅረብ ኦልሬዲ እምነት አግኝተናል፣ ደፍረናል፣ መድፈር ችለናል። በዚህ ድፍረት በዚህ እምነት መቅረብ ችለናል። እንደዚህ አይነት ህይወት ውስጥ ገብተናል። ቅድም ባነበብኩላችሁ ምዕራፍ 10 ቁጥር 19 ላይ ደግሞ ወደ ቅድስተ ቅዱሳን ገብተናል። ይህን ምሕረት ለማግኘት ይህን ጸጋ ለማግኘት ዘልቀን ገብተናል። መጋረጃው ተቀዷል። አሁን እግዚአብሔርን ለማግኘት ምሕረቱን ለማግኘት ጸጋውን ለማግኘት ድፍረት አግኝተናል። አክሰሱን አግኝተናል። በዚህ መታመን ውስጥ ነበርን። ይሄ ታላቅ ድፍረት ነው። ታላቅ መታመን ነው። ይሄ እምነት የብዙ ነገሮቻችን የህይወታችን ክፍል የህይወታችን ምዕራፎች ሁሉ የጽናታችን ምክንያት ነው። እግዚአብሔርን አብ በምህረቱ ጠይቀነው አያሳፍረንም። ምህረቱን ይሰጠናል። ደግሞም ጸጋውን ያበዛልናል። የሚረዳንን ጸጋ ያበዛልናል። ወደ ቅድስት መግባት እንችላል። ይሄንን ድፍረት አትጣሉ። ይሄ ብቻ አይደለም። ይሄ ድፍረት ታዲያ ይሄ መታመን ይሄ በአብ ፊት እንድንቀርብ በእግዚአብሔር ፊት እንድንቀርብ ያደረገን ይሄ መታመን ታላቅ ዋጋ ያለው ነው፣ ብድራት ያለው ነው ይላቸዋል። እግዚአብሔር ይመስገን። ዋጋ አለው። እንዲሁ በከንቱ የሚከፈል አይደለም። ተራ አይደለም። ዝም ብላችሁ አይደለም የምትመቱት። ዝም ብላችሁ አይደለም ዋጋ የምትከፍሉት። ዝም ብላችሁ አይደለም የምትሰደቡት። ዝም ብላችሁ አይደለም ከመንገድ የሚያስወጧችሁ። ዝም ብላችሁ አይደለም ይህን ሁሉ ዋጋ የምትከፍሉት። ስለ ክርስቶስ ዋጋ አላችሁ፣ ብድራት አላችሁ፣ ክፍያ አላችሁ፣ ሽልማት አላችሁ። ሃሌሉያ። ስለዚህ አትጣሉት። ይሄ እምነት ዋና ነው። ወደ ጸጋው ዙፋን ያቀረባችሁ ይሄ ብርቱ መታመን፣ ይሄ ብርቱ ድፍረታችሁን አትጣሉ። ትናንት የመጣችሁበትን ያን ረጅም ጉዞ ያስጓዛችሁን መታመን አትጣሉ። ምዕራፍ 11 ቁጥር 24 እና 26 ላይ እንደዚህ የሚል ቃል አለ። ስለ ሙሴ ሲናገር ምዕራፍ 11 ከቁጥር 23 ጀምሮ ላንብበው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሱንም አዋጅ አልፈሩ። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ ይላል። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት ይላል። እጅግ የሚበልጥ ምን ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ
ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ብድራት ነበረ፣ ያየው ብድራት ነበረ፣ የተመለከተው ዋጋ ነበረ። ለምን ያንን ሁሉ ዋጋ ከፈለ? ከእግዚአብሔር ሕዝብ ጋር ያየው ነገር ነበረ። ለምን ያን ሁሉ ስቃይ፣ ያ ሁሉ ምድረ በዳ እንዴ በንጉሥ ቤት መሆን ሲችል ያን ሁሉ መብል መጠጥ፣ ያን ሁሉ ሹመት፣ ያን ሁሉ ክብር ማግኘት ሲችል፣ እዛው መኖር ማለፍ ሲችል፣ ከዚህ ሁሉ ክብር በላይ ግን የሚበልጥ ነገር አለ። ምን ይላል? ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ ስላሰበ። አንድ የባለጠግነት ዴፊኒሽን አለ፣ ስለ ክርስቶስ መነቀፍ የሚባል። ሃሌሉያ! እጅግ የሚበልጥ ክብር ነው፣ እጅግ የሚበልጥ ባለጠግነት ነው። ይህንኛውን ብድራት አይቶ ዋጋ ከፈለ። ያው የዕብራውያን መጽሐፍ ምዕራፍ 11 እንደምታውቁት የእምነት አባቶችን ምሳሌ ያቀርባል በዝርዝር። የእምነት አባቶች ቀድመው የነበሩትን እነ አቤልን ጨምሮ የአባቶችንም ዘመን የነ ሙሴንም ዘመን እነ ረአብን ጠቅላላ እነ ኖህን እነ ሄኖክን ትልልቅ አባቶችን ይገልጣል። በመሳፍንት በነገስታት ዘመንም የነበሩትን ይገልጣል። እነዚህ ሁሉ ሰዎች ያዩት ትልቅ ዋጋ ያስከፈላቸው ትልቅ ዋጋ፣ ትልቅ ብድራት የተመለከቱት ዋጋ የከፈሉበት ብርቱ ጉዳይ ነበራቸው። እናንተም ይላቸዋል፣ እናንተ ዕብራውያን፣ እናንተም እንደ አባቶቻችሁ እንደ ሙሴ ብድራቱን ትኩር ብሎ ስለ ክርስቶስ መነቀፍ ማለት እጅግ የሚበልጥ ባለጠግነት። የባለጠግነት ዴፊኒሽኑ ይሄ ነው። ትልቅ ባለጠግነት ስለ ክርስቶስ መገፋት ነው። ስለ ክርስቶስ መነቀፍ ነው። ይሄ ትልቅ ባለጠግነት ነው ብሎ እንዳመነው ዋጋውን ተምኖ እንደወጣው እንደ ሙሴ እናንተም ብድራት አላችሁ፣ ዋጋ አላችሁ። ዋጋችሁን ተመልከቱ። ታላቅ ዋጋ አለው። ምዕራፍ 12 ቁጥር 28 ላይ እንደዚህ ብሎ ስለ ታላቁ ዋጋ ያወራቸዋል፣ ስለ ብድራቱ ያወራቸዋል። ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው ይላል። የሚጠብቀን የማይናወጥ መንግስት አለ ይላል። አንድ ትልቅ ብድራት፣ አንድ ትልቅ ዋጋ ያጸናናቸዋል። አይዟችሁ፣ የማይናወጥ የጸና መንግስት ይጠብቃቸዋል። ስለምንቀበል የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን። ፈተና ውስጥ ናቸው፣ መከራ ውስጥ ናቸው፣ ዋጋ እየከፈሉ ነው። ግን ምን ይላል? እናመስግን ወገኖች፣ እናመስግን፣ እግዚአብሔርን ከፍ እናድርገው። ለምን? የሚጠብቀን የማይናወጥ መንግስት ነው። ታላቅ ብድራት አለ። ይህንን ተመልከቱ። ድፍረታችሁን እንዳጥሉ የድፍረታችሁን ዋጋ ልንገራችሁ። መታመናችሁን እንዳጥሉ የመታመናችሁን ዋጋ ልንገራችሁ። የማይናወጥ መንግስት ይጠብቃችኋል። ሃሌሉያ! ይህ ብቻ አይደለም። እንደው ከዚህ ከዕብራውያን መጽሐፍ ወጣ ብንል ያዕቆብ እንደዚህ ይላል ምዕራፍ 1 ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። እግዚአብሔር ለሁሉ እንደ ስራው እንደ ዋጋው ይከፍለዋል። የታመኑትን አይጥልም። ዋጋ የሚከፍሉትን አይጥልም። ስለ ስሙ የተነቀፉትን አይጥልም። ስለ ስሙ የተሰደቡትን አይጥልም። እግዚአብሔር ሰው አይጥልም። እግዚአብሔር ልጆቹን አይጥልም። ከቶ አልተውህም ይላል እዚሁ ምዕራፍ 13 ላይ ከቶ አልጥልህም ይላል። ስለዚህ ሰው ምን ያደርገኛል? እንደዚህ ነው የሚለው፣ ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። ለምን? አይጥለንም። እግዚአብሔርን ታምናችሁ በምትከፍሉት በየትኛውም ዋጋ እግዚአብሔር አይጥላችሁ። እንደውም ዋጋው በሱ ዘንድ አለ። ዋጋው የከበረ ነው፣ የበለጠ ነው፣ የተሻለ ነው። ስለዚህ ትናንትና ዋጋ የከፈላችሁበትን ያንን መታመናችሁን አትጣሉ፣ እምነታችሁን አትጣሉ፣ አታፈግፍጉ፣ ወደኋላ አትመለሱ። ጌታ ሆይ እስከ መቼ አትበሉ። እንዴ ኧረ የኔስ ነገር ረዘመ፣ የኔስ ነገር አያበቃም፣ እዚህ ጋር እግዚአብሔር ጣልቃ አይገባም። እግዚአብሔር ይገባል፣ ግን እስኪገባ ቀጥል።
ግን ነገሩ እስኪያቆም ቀጥል፣ በፈተና ጽና። ታላቅ ዋጋ ታላቅ ብድራት አላቸው። መጽሐፉን እንዲሁ አንዳንድ ቦታዎች ስናየው በዚህ በአዲሱ እምነታቸው እነዚህ የዕብራውያን ሰዎች ያገኙትን ታላቅ ዋጋ ያሳስባቸዋል። አንዱ የምትኖሩት እኮ የክርስቶስን ሕይወት ነው፣ የድል ሕይወት። ሰው ለክርስቶስ ባለው ዋጋ፣ ለእምነት በሚከፍለው ዋጋ የሚጠብቀው የድል ሕይወት አለ። የክርስቶስ ሕይወት የድል ሕይወት ነው። አሜን። ተግዳሮት ቢገጥመንም እያሸነፍን ነው የምንቀጥለው። ፈተና ቢገጥመንም እያሸነፍን ነው የምንቀጥለው። እጅ አንሰጥም፣ አንንኮታኮትም፣ ተሰብረን አንቀርም፣ ወድቀን አንቀርም። ያነሳናል፣ ያስበናል፣ እንደገና ይጠግነናል፣ ያበረታናል። ድል ነው የክርስትና ሕይወት። በክርስቶስ ያለው ሕይወት የድል ሕይወት። እያሸነፍን ነው የምንቀጥለው። ድል በመንሳቱ ያዞረናል። ስለዚህ የድል ሕይወት አለ። ይሄ ብቻ አይደለም። ምዕራፍ 6 ከቁጥር 19 እስከ 20 ጽኑና እርግጥ የሆነ ተስፋ አለ። የሚጠብቃችሁ ተስፋ ከዚህ ቀደም እንደነበረው አይነት ተስፋ አይደለም። ምዕራፍ 6 ላይ አንዴ እንሂድና ታላቁን ብድራት ይነግራቸዋል። ምዕራፍ 6 ከቁጥር 19 እስከ 20 እንደዚህ ይላል። ይህም ተስፋ ይላል እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው ይልና በዚህም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆነ ገባ ይላል። ኢየሱስ ጌታ ነው። ታላቅ ብድራት አለ። ምን አይነት የተሻለ ተስፋ! እርግጥ የሆነ ጽኑ የሆነ ተስፋ፣ ኢየሱስ የሚባል ተስፋ፣ የከበረ ተስፋ። ይሄ ታላቅ ዋጋ ነው። የድካማችሁ ዋጋ ነው። የድፍረታችሁ ዋጋ ነው። ብድራታችሁ ይሄ ነው። ይሄ ብቻ አይደለም። ምዕራፍ 2 ላይ ታላቅ መዳን ብሎ የሚጠቅሰው ደግሞ አለ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል ይልና በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል ይልና ይቀጥላል። ታላቅ መዳን አላችሁ። ይሄ ታላቅ መዳን ለምንድን ነው? አንዱ ታላቅ የሆነበት ድነቱ ዘላለማዊ ነው። የዘላለም የሆነ ድነት ነው። የክርስቶስ ሕይወት የተካፈል ነው። በደም መርጨት እንደሚገኘው ጊዜያዊ የሆነ የመንጻት ስርዓት አይደለም። ዘላለማዊ ድነት ነው። ታላቅ ብድራት አላችሁ። ታላቅ መዳን አግኝታችኋል። ቅድም ያነበብኩላችሁ ክፍል ላይ ደግሞ ሌላኛው ታላቁ ዋጋ ምዕራፍ 12 ከቁጥር 22 እስከ 28 እናንተ ማንበብ ትችላላችሁ። ሌላኛው ታላቁ ዋጋ ሽልማታችሁ አዲስ ከተማ፣ የማይናወጥ መንግስት። ሌላኛውስ ታላቅ ዋጋ የሕይወት አክሊል። ሌላኛውስ ታላቅ ዋጋ ምዕራፍ 4 ከቁጥር 1 እስከ 11 የሰንበት ረፍት። እነ ኢያሱ ያልሰጡት፣ የቀደሙት ያልሰጡት በኢየሱስ ክርስቶስ የተገኘ ሙሉ የሆነ ረፍት። ታላቅ ዋጋ አላችሁ። ስለዚህ ድፍረታችሁን አትጣሉ፣ መታመናችሁን አትጣሉ። ሊያስጥላችሁ የሚመጣ ነገር ካለ ከዚህ ሁሉ ብድራት ሊያጎላችሁ ነው። ዛሬ ማበረታታችኋለሁ ወገኖቼ። የመጣው መከራ ሰርቶን አሳምሮን ቆንጆ አድርጎን አስውቦን ክርስቶስን እንድንመስል አድርጎን እግዚአብሔርን ወደ መምሰል አምጥቶን ይሄዳል እንጂ ከእግዚአብሔር መንግስት አያጎለንም። በተቃራኒው ያለው ነገር ማፈግፈጉ ደግሞ ከዚህ ሁሉ ብድራት ኢማጂን። እንግዲህ ያነበብኩላችሁን ያሳየኋችሁን አስቡ። ታላቁ ብድራት ታላቁ ዋጋ ምንድን ነው? የድል ሕይወት፣ የጸና ሕይወት፣ ድል እያደረግን የምንኖርበት ሕይወት። ሁለተኛ ጽኑና እርግጥ የሆነ ተስፋ ኢየሱስ፣ ምዕራፍ 6 ላይ ያየነው ታላቁ መዳን፣ የማይናወጥ መንግስት። አራተኛ አዲሲቷ ከተማ፣ የሕይወት አክሊል፣ የሰንበት ረፍት፣ ሌሎችም እዚህ ምዕራፍ መጽሐፍ ላይ የምናገኛቸው እነዚህ ሁሉ ታላቅ ብድራቶች ታላቅ ዋጋ አላችሁ። ልክ እንደ ሙሴ ብድራታችሁን ትኩር ብላችሁ ተመልከቱ ይላል። እኔም
ብድራታችሁን ተመልከቱ እላችኋለሁ። ሲቀጥል እንደዚህ ይላል ምዕራፍ 10 ላይ ስንመለስ እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይልና የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። መጽናት ያስፈልጋል። ስለ ጽናት ያወራቸዋል። ብድራታችሁን ትኩር ብላችሁ እዩና ድፍረታችሁን አትጣሉ። ግን ይሄ ብቻ አይደለም። ይሄ እንዲሆን ጽኑ፣ መጽናት ያስፈልጋችኋል። ልትጸኑ ያስፈልጋችኋል። ይህን ስታደርጉ እነዚህ ሁለት ነገሮች እዚህ ቁጥር ላይ አሉ። የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃል እንድታገኙ። የእግዚአብሔርን ፈቃድ እየፈጸማችሁ። እንዴት ጽኑ? የእግዚአብሔርን ፈቃድ እየፈጸማችሁ። ምን ማለት ነው? የእግዚአብሔር ፈቃድ እየታዘዛችሁ። እንዴት ነው የእግዚአብሔር ፈቃድ እየፈጸማችሁ ማለት? በእምነት እየቀጠላችሁ እየታዘዛችሁ የሰማችሁትን ወንጌል በተግባር እየኖራችሁ ፈቃዱን እየፈጸማችሁ ቀጥሉ። የእግዚአብሔርን ፈቃድ እየፈጸማችሁ ሲል እየታዘዛችሁ በእምነት እየጸናችሁ። ይህንን እዚሁ ያነበብነው ምዕራፍ 10 ላይ ኢየሱስ ክርስቶስ ትእዛዝን የአብን ትእዛዝ የላከውን የአብን ትእዛዝ ሲፈጽም የተናገረው ቃል አለ። መታዘዝ ምን ማለት እንደሆነ ወይም ፈቃዱን መፈጸም ምን ማለት እንደሆነ ምዕራፍ 10 ቁጥር 5 እስከ 10 እንደዚህ ይላል። አንዷን ፓርት ብቻ ላንብባት። ፈቃድህን ላደርግ መጥቻለሁ አልኩ ይላል። የመጣሁት ፈቃድህን ላደርግ ነው። መታዘዝ የሚያሳየው ፈቃድን ላደርግ ነው። ስለዚህ መጽናት ያስፈልጋችኋል። ልትጸኑ ያስፈልጋችኋል። ምን እያደረጋችሁ? የእግዚአብሔርን ፈቃድ እያደረጋችሁ። የእግዚአብሔርን ፈቃድ ማድረግ እንዴት ነው? እየታዘዛችሁ፣ ለቃሉ እየኖራችሁ፣ የእግዚአብሔርን ፈቃድ እየፈጸማችሁ፣ አምናችሁ እየታዘዛችሁ። ምክንያቱም እምነት በመታዘዝ ይገለጣል። ምዕራፍ 13 ቁጥር 21 ላይ እንደዚህ የሚል ቃል አለ። በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያድርጋችሁ ይላል። ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያድርጋችሁ። እየሰራችሁ መልካም ስራ እያደረጋችሁ ፈቃዱን እየፈጸማችሁ ቀጥሉ። ሌላው የተስፋውን ቃል እንድትቀበሉ ተስፋ አለን ብለናል። ምን አይነት ተስፋ? ጽኑ ተስፋ፣ እርግጥ የሆነ ተስፋ። እሱን እንድትቀበሉ ምን በሉ? ጽኑ፣ መጽናት ያስፈልጋችኋል። ምዕራፍ 6 ላይ ቁጥር 15 ስለ አብርሃም ሲናገር አብርሃምን በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ይላል። ተስፋ እንዴት ይገኛል? ተስፋችሁ እንዴት ልትጨብጡ ትችላላችሁ? በመጽናት በትዕግስት ዕብራውያን 9:15 ላይ እዚሁ መጽሐፍ ላይ እንደዚህ የሚል ቃል አለ። ስለዚህም የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው ይላል። የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ። የተስፋውን ቃል እንድትቀበሉ አይደለም ያልነው። ተስፋውን እንድትቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው ይላል። ምዕራፍ 12 ቁጥር 1 እስከ 2 ደግሞ ተስፋውን እንዴት እንደምንወርስ ኢየሱስን ምሳሌ አድርጎ ይነግረናል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በጽናት በትዕግስት እንሩጥ። ወገኖች ጽኑ ይላቸዋል እግዚአብሔር። ዛሬ እኛንም ጽኑ ይለናል። ኢየሱስን ተመልክተን በፊታችን ያለውን ሩጫ በጽናት እንሩጥ። ቁጥር 23 ላይ እንደዚህ የሚል ቃል አለ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ሸርተት ልንል እንችላለን ማለት ነው። ስለዚህ ምን እንበል? የተስፋውን ምስክርነት እንጠብቅ። ምዕራፍ 6 ከቁጥር 11 እስከ 12 ላይ እዚሁ ዕብራውያን መጽሐፍ ላይ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ
ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ተስፋ እስኪሞላ ድረስ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ፣ የተስፋውን ቃል የሚወርሱትን ሰዎች እነዛን እንድትመስሉ፣ ነገር ግን ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል። ብዙ ሰው አብሮን ይጀምራል። እስከ መጨረሻው የሚጸና የተባረከ ነው። መሃል ላይ እንዳታቋርጡ ተስፋችሁን ይዛችሁ እየተጋችሁ ቀጥሉ ይላቸዋል። ጌታ ይባረክ። እንዲሁም ምዕራፍ 3 ላይ ምዕራፉን እያየን የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ይላል። የመጀመሪያ እምነታችን እስከ መጨረሻው እንዴት አድርገን አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና። ምዕራፍ 4 ቁጥር 14 ላይ ስለዚህ ስለ መጽናት ነው እያየን ያለ ነው። እንግዲህ በሰማያት ያለ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ። እንዴት እንጠብቅ? ጸንተን፣ ጽኑ ይለናል። ስለዚህ ብድራታችሁን ትኩር ብላችሁ ሳትጥሉት ቀጥሉ። ስለዚህ ድፍረታችሁን አትጣሉ ይለናል። እንደው ምዕራፍ 13ም ላይ በድፍረት እንዲንላለን የሚለው ነገር አለ። ምዕራፍ 13 ቁጥር 5 እና 6 አካሄዳችሁ ገንዘብን ያለመውደድ ይሁን ያላችሁም ይብቃችሁ ይልና እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን በድፍረት። ይሄንን ድፍረት አትጣሉ። ወደ ምዕራፍ 10 እንመለስና እንደምድም። ቁጥር 37 እስከ 39 ያለውን አንዴ በፍጥነት ላንብበው። ገና በጣም ጥቂት ጊዜ ነው፣ ይመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል፣ ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ይህ ሁሉ ለምን? አትጣሉ፣ ጽኑ። ለምን? ምክንያቱም አንድ ምክንያት ያቀርብልናል። በተለይ ስለ ጻድቅ ሕይወት ምን ይላል? የመጀመሪያው የሚመጣው እርሱ በእርግጥ ይመጣል አይዘገይም። ለምንድን ነው መጽናት ያስፈለገው? የሚመጣው ይመጣል። የሚመጣው እርሱ በእርግጥ ይመጣል፣ ከጥቂት ጊዜ በኋላ ይመጣል። ተስፋን የሰጠው የተስፋን ቃል የሰጠው ይመጣል። ኢየሱስ ይመጣል። ለምን እንጽና? ለምን አናፈግፍግ? ለምን አሁንም እንበርታ? ተስፋን የሰጠው ይመጣል። ያስጀመረን ይመጣል። የእምነታችን ጀማሪና ፈጻሚ ይመጣል። እንዴት ይመጣል ነው የሚለው? ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም። ይሄንን በደንብ የማጽኛ የማሳሰቢያው የመደምደሚያው የማጠናከሪያው ሐሳብ አድርጎ ያቀርብላቸዋል። ኢየሱስ ይመጣል። ኢየሱስ ይመጣል። የጥንቷ ቤተክርስቲያን እነዚህ ዕብራውያን አማኞች በመጠበቅ ነው የኖሩት፣ በመጠባበቅ ነው የኖሩት። ይመጣል ይላሉ። ተስፋን የሰጠው ይመጣል ይላሉ። እሱም ደግሞ የዕብራውያን ጸሐፊ ምን ይላል? ይመጣል። ስለዚህ ምን በሉ? ጽኑ። ይሄ ብቻ አይደለም። ሁለተኛ ለምን ጽኑ? ለምን ድፍረታችሁን አትጣሉ? ጻድቅ የሚኖረው በምንድን ነው? በእምነት ነው። ጻድቅ በእምነት ይኖራል። ከፈለጋችሁ በእምነት እንዴት አድርጎ ጻድቅ እንደኖረ ምሳሌዎችን በዝርዝር አቀርብላችኋለሁ ብሎ ምዕራፍ 11ን ሙሉን ስለ እምነት አባቶች፣ ስለ እምነት ጀግኖች ያቀርብላቸዋል። በተለይ ለምዕራፍ 11 እና ለምዕራፍ 12 እንደ መንደርደሪያ እያዘጋጃቸው እዚህ ጋር ጻድቅ በእምነት በሕይወት ይኖራል። ጻድቅ የሚኖረው በምንድን ነው? በእምነት ነው። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላት። ቢጠራጠር፣ ባያምን፣ እምነቱን ቢተው፣ ቢያፈገፍግ፣ ድፍረቱን ቢተው፣ ከመንገድ ቢያቋርጥ፣ ጀምሮ ቢተው ነፍሴ በእርሱ ደስ አይላት።
እግዚአብሔር ወደኋላ በሚያፈገፍጉ ደስ አይለው። መንገድ ጀምረው በሚያቋርጡ ደስ አይለው። ትናንት እግዚአብሔር የረዳቸው ሰዎች የትናንቱን የእግዚአብሔርን ጸጋና እርዳታ ረስተው ዛሬ በቃኝ ቢሉ፣ ዛሬ አልቻልኩም ቢሉ እግዚአብሔር ደስ አይለውም። ጻድቅ የሚኖረው እንዴት ነው? በእምነት ነው። ይህንን ከዕንባቆም መጽሐፍ ላይ ምዕራፍ 2 ከቁጥር 3 እና 4 ላይ፣ ሮሜም መጽሐፍ ምዕራፍ 1 ቁጥር 17፣ ገላትያ ምዕራፍ 3 ቁጥር 11 ላይ ጻድቅ በእምነት ይኖራል የሚለውን ታገኙታላችሁ። ጳውሎስም ጠቅሶታል፣ ዕንባቆምም ጠቅሶታል። የኔ ብሎ የሚጠራቸው እንዴት ነው የሚኖሩት? በእምነት ነው። የጻድቅ ሰው ህይወት የእምነት ኑሮ ነው። እግዚአብሔር የሚደሰተው በእምነት ህይወት ነው። ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን በማመን ነው እግዚአብሔርን እያስደሰትን መኖር የምንችለው። ስለዚህ ሲደመድም እኛ ግን ይላል ነፍሳቸውን ሊያድኑ ከሚያምኑት ነን። አሁን ራሱን ከተተ። ቀድሞ ምን እያደረገ ነበረ? እናንተ እንደዚህ ነበራችሁ እንደዚህ ሁኑ ይላቸው ነበር። አሁን ራሱን ከተተና ምን ይላል? እኛ ግን፣ አዋጅ ነው ይናገራል። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን፣ እስከ ፍጻሜው ከሚጸኑት ወገን ነን። ነፍሳቸውን ሊያድኑ ከጸኑት ከበረቱት ወገን ነን እንጂ ወደኋላ ከሚያፈገፍጉ በማፈግፈጋቸው ነፍሳቸውን ከሚያጡ ከነሱ ወገን አይደለንም ይላቸዋል። እንግዲህ እኔም እንደዚህ ብዬ ደመድማለሁ። ድፍረታችሁን አትጣሉ፣ በእግዚአብሔር ያላችሁን መታመን አትጣሉ። ጌታ የተናገረን በእነዚህ 2 ክፍሎች ውስጥ አንደኛ አስታውሱ፣ ትናንትናን አስታውሱ። የመጀመሪያውን የእምነታችሁን ሲዝን አስታውሱ። እግዚአብሔርን አስታውሱ፣ ዋናውን አስታውሱ፣ የጸናውን አስታውሱ፣ መሪዎቻችሁን አስታውሱ፣ የምክርን ቃል አስታውሱ፣ ያንን ተጋድሏችሁን አስታውሱ። ሁለተኛ ጸንታችሁ ቁሙ። በዛ ሁሉ መከራ ደስታን ስትቆጥሩ የነበረ፣ ንብረታችሁ ሲወሰድ ደስታ ስትቆጥሩ የነበረውን ያንን ጊዜ አስቡና ጽኑ። እስከ ፍጻሜው ጨርሱ፣ እስከ ፍጻሜው ቀጥሉ፣ መሃል ላይ አታፈግፍጉ። ለዚህ ሁሉ የሚጠቅማችሁ ታላቅ ዋጋ ያለውን፣ ታላቅ ብድራት ያለውን ድፍረታችሁን፣ መታመናችሁን አትጣሉ። በርቱ ወገኖች። የገጠማችሁ ምንም ነገር ይሁን፣ አሁን ያላችሁበት ምንም ነገር ይሁን፣ የምታልፉበት ምንም ይሁን፣ በክርስቶስ በመሆናችሁ የገጠማችሁ ነገር ምንም ይሁን፣ በርቱ። እግዚአብሔር ተስፋን የሰጠው የታመነ ነው። ይረዳቸዋል። ጌታ ይረዳኛል በሉ። ሰው ምን ያደርገኛል በሉ። በድፍረት ጌታ ይረዳቸዋል። ጌታ ኢየሱስ ይባርካችሁ። እንጸልያለን። ሃሌሉያ። እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን ስለ ብዙ እርዳታ። እግዚአብሔር ሆይ ስለላክልንም የማጽናኛ የሚያበረታ ቃል እናመሰግንሃለን። ጌታ ሆይ ይህንን ቃል ለሚሰሙና እግዚአብሔር ሆይ ለእኔም ለወንድሞቼና ለእህቶቼ ሁሉ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። በክርስቶስ ሕይወት የጀመርነውን ረጅም መንገድ በብዙ ድል የደረስንበትን ሕይወት ትናንትናን እያስታወስን እስከ ፍጻሜው እንድንቀጥለው እንድንጸና እንድትረዳን ጸጋ እንዲበዛልን በጌታ በኢየሱስ ስም እንጠይቃለን። እግዚአብሔር የዘላለም አምላክ ሆይ በብዙ ፈተና ለሚያልፉ በብዙ ተግዳሮት ውስጥ ለሚያልፉ ወገኖች እጸልያለሁ። ካሉበት ተግዳሮት ካሉበት ፈተና የሚያወጣ ደግሞም የሚያጸና የሚያበረታ ጸጋ በኢየሱስ ስም በያሉበት ያገኛቸው። እግዚአብሔር ሆይ የሚያጸናውን ጸጋህን የሚያበረታውን ጸጋህን ለሁላችን እንድትሰጠን እስከ ፍጻሜው እንድንሄድ ጸንተን እንድንጨርስ ብድራታችንን ዋጋችንን ትኩር ብለን ተመልክተን እንድንቀጥል እንድትረዳን በጌታ በኢየሱስ ስም እንለምንሃለን። ሁሉ ለስም ክብር ይሁን። በጌታ በኢየሱስ ስም ጸልየናል። አሜን።